ሶማሊያ የሚገኙ በርካታ የመከላከያ ሰራዊት አባላት ትዕዛዝ አንቀበልም ማለታቸው የሁማን ራይትስ ዎች አስቸኳይ ጊዜ አዋጁን በተመለከተ ያወጣው መግለጫ በአንድ ወር ጊዜ ውስጥ ከ240 በላይ ሰዎች መገደላቸውን የሰብአዊ መብት ድርጅት ማስታወቁ የሚሉት የዕለቱ አበይት የዜናው ርዕሳን ይሆናሉ። ጤና ይስጥልን ተመልካቾቻችንና አድማጮቻችን፣ ይህ የዜና ስርጭት ክፍለ ጊዜያችን ነው። ከዕለቱ ዜና ጋር አፈወርቅ አግደው ነኝ። ሶማሊያ የሚገኙ በርካታ የመከላከያ ሰራዊት አባላት ትዕዛዝ አንቀበልም በማለት ገሚሶቹ ሲጠፉ ሌሎች ወደ ኢትዮጵያ እንመለስም አሉ። ፋሲል ዓለም ዝርዝር አለው። የኢሳት ወታደራዊ የደህንነት ምንጮች እንደገለጹት በሶማሊያ በአፍሪካ ሰላም አስከባሪ ስም ያልታቀፉትና ላለፉት 4 ዓመታት ከአልሸባብ ጋር ሲዋጉ ከነበሩት ወታደሮች መካከል በመቶዎች የሚቆጠሩ ትዕዛዝ አንቀበልም በማለት አምፀው ከቆዩ በኋላ ከ70 ያላነሱት የጦር መሳሪያዎቻቸውን ሸጠው ባህር ተሻግረው ወደ አረብ ሀገራት ሲያቀኑ ቀሪዎቹ ወደ አገሩ ከተመለሰው ጦር ጋር አብረን አንጓዝም በማለት ወደ ተለያዩ አካባቢዎች መበታተናቸውን ለማወቅ ተችሏል። አመጹ ለወራት የዘለቀ መሆኑን የገለጹት ወታደራዊ ምንጮች ወታደሮች ከሚያነሷቸው ጥያቄዎች መካከል በመከላከያ ሰራዊት ውስጥ ያለው ዘረኝነትና የክፍያ ሁኔታ ዋነኞቹ ናቸው። በአመጹ ውስጥ የተሳተፉት ወደ ኢትዮጵያ እንዲመለሱ ለማግባባት ሙከራ ተደርጎ የነበረ ቢሆንም ወደ አገራቸው ሲመለሱ ከፍተኛ ቅጣት እንደሚጠብቃቸው በመግለጽ ማግባባቱን ወታደሮቹ ሳይቀበሉት ቀርተዋል። ወታደራዊ የደህንነት ምንጮች እንደሚሉት ወታደሮች ትዕዛዝ አንቀበልም ማለታቸውን ተከትሎ የአፍሪካ የሰላም አስከባሪ ሆነ የመከላከያ ሚኒስቴር ለ3 ወራት ደሞዝ ሳይከፍሉ ቆይተዋል። በሶማሊያ ውስጥ 2 አይነት የኢትዮጵያ ጦር ያለ ሲሆን አንደኛው ጦር በአፍሪካ ሰላም አስከባሪ ወይም አሚሶም ስር የሚገኘውና በዶላር ክፍያ የሚያገኘው ሲሆን ሌላው ደግሞ ይህን ኃይል ይጠብቃል ተብሎ ያለ አሚሶም ዕውቅና ሶማሊያ የተላከው ከ4000 በላይ ጦር ነው። አሚሶም በስሩ ላለው የኢትዮጵያ ጦር ትዕዛዝ ሲያስተላልፍ የኢትዮጵያ ጦር በፈንታው ትዕዛዙን በአሚሶም ስር ላልታቀፈው ጦር አስተላልፎ የተለያዩ ጥቃቶች ሲፈጸሙ የቆዩ ሲሆን ካለፉት 4 ወራት ጀምሮ ግን ይህ ጦር በቂ ደሞዝ ሳይከፈለን የነሱን ስራ መስራት አንችልም የሚል ጠንካራ አቋም በመያዙና የአሚሶም ትዕዛዝን ባለመፈጸሙ አሚሶም ለኢትዮጵያ ወታደሮች የ3 ወራት ደሞዝ ሳይከፍል ቆይቷል። መከላከያ ሚኒስቴርም በወታደሮች አመጽ በመበሳጨት የ3 ወራት ደሞዝ ያልከፈለ ሲሆን በመጨረሻም 4000 የሚሆነውን ወታደሮች ከሶማሊያ ለማስወጣት ተገዷል። ይሁን እንጂ ኢትዮጵያ ውስጥ ቤተሰብ የመሰረቱና በአብዛኛው የአንድ ብሔር ተወላጆች የሆኑት በብዛት ሲመለሱ በአመጹ የተሳተፉት በመቶዎች የሚቆጠሩ ወታደሮች ትዕዛዙን ባለመቀበል ሳይመለሱ ቀርተዋል። አንዳንድ ወታደሮች የሳፈሩበትን መኪና መሃል መንገድ ላይ ያቆሙ መጥፋታቸውንም ምንጮች አክለው ገልጸዋል። በሌላ በኩል ደግሞ ወሳኝ የሚባሉ የደህንነት አባላት መገደላቸው እንዲሁም ሶማሊላንድ በኢትዮጵያ ላይ ፊቷን ማዞሯ ሶማሊያ በሚገኘው ጦር ላይ ተጨማሪ ችግር ሲፈጥር መቆየቱን ምንጮች አክለው ገልጸዋል። አብዛኛው የደህንነት ስራ የሚቀነባበረው ሶማሊላንድ ውስጥ ሲሆን ሶማሊላንድ ከቅርብ ጊዜ ወዲህ በኢትዮጵያ ላይ ፊቷን ማዞሯ ታውቋል። ሶማሊላንድ የኢትዮጵያ ወታደራዊ የደህንነት አባላት ከአገሯ እንዲወጡ መጠየቋንም ለማወቅ ተችሏል። የአንድ ብሔር አባላት ብቻ ሶማሊላንድ ይመደባሉ፣ ይህ ችግር እየፈጠረ ነው በሚል ቅሬታ ያቀረበው የሶማሊላንድ ጊዜያዊ መንግስት ከ20 በላይ በኦነግ አባልነት ስም የተያዙትን ኢትዮጵያውያንን መልቀቁም የኢትዮጵያን መንግስት አበሳጭቷል። ኢህአዴግ በበኩሉ አሁን በስልጣን ላይ ያለውን የሶማሊላንድ መንግስት የሚቃወም የተቃዋሚ ኃይል በመደገፍ ላይ መሆኑ በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ አሻክሮታል። ሶማሊላንድ እንደ አገር ዕውቅና ባታገኝም ራሷን እንደ አገር በመቁጠር ከተለያዩ አገራት ጋር ግንኙነት ታደርጋለች። በአሁኑ ሰዓት በወኪልነት ከሚገኘው የቀድሞው የ14ኛው ክፍለ ጦር አዛዥ ብርጋዴር ጀነራል በርሄ ተስፋዬ ውጭ ሁሉም የህወሓት ባለስልጣናት ከአገሪቱ ለቀዋል። የኮሙኒኬሽን ሚኒስትሩ ጌታቸው ረዳ በቅርቡ ከቢቢሲ ጋር ባደረጉት ቃለ ምልልስ ከአሚሶም ውጭ የሆነውን ሰራዊት ከሶማሊያ ማስወጣታቸውን ገልጸው ነበር። አቶ ጌታቸው ለጦሩ መውጣት የሰጡት ምክንያት የገንዘብ እጥረት የሚል ነበር። በሶማሊያ ለረጅም ዓመታት የቆየው የአጋዚ ጦር ከወጣ በኋላ እየተመናመነ መምጣቱን ኢሳት በቅርቡ መዘገቡ ይታወሳል። በኢትዮጵያ የተደነገገው አስቸኳይ ጊዜ አዋጅ ተከትሎ የሰብአዊ መብት ጥሰቱ በስፋትና በከፋ መልኩ እየቀጠለ መምጣቱን ዓለም አቀፉ የሰብአዊ መብት ተሟጋች ገለጸ። ደረጃ አብተወልድ ዝርዝር ይኖረዋል። ሁማን ራይትስ ዎች ዛሬ ባወጣው መግለጫ በኢትዮጵያ የመብት ጥሰቱ እየከፋ መምጣቱን በመጥቀስ መንግስት አስቸኳይ ጊዜ አዋጁን ዳግም ሊያጤነውና ከዓለም አቀፍ ሕግጋት ጋር ተጻራሪ የሆኑ ድንጋጌዎችን በሙሉ ሊከልሳቸው ይገባል ብለዋል። በተቃዋሚዎች የመንግስት ህንጻዎችና የግለሰብ ንብረቶች መውደማቸውን ተከትሎ የኢትዮጵያ መንግስት እንደ አውሮፓውያኑ አቆጣጠር ባለፈው ጥቅምት 9 ቀን ለ6 ወራት የሚቆይ የአስቸኳይ ጊዜ አዋጅ መደንገጉን የሰብአዊ መብት ተቋሙ አውስቷል።
ባለፉት ጊዜያት የደህንነት ኃይሎች በመንግስት ፖሊሲዎች ላይ ተቃውሞ ባነሱ ሰልፈኞች ላይ በወሰዱት እርምጃም ከሁለት ክልሎች ብቻ በመቶዎች የሚቆጠሩ ሰዎች መገደላቸውንና በ10 ሺዎች የሚቆጠሩ መታሰራቸውን ሂውማን ራይትስ ዎች ጠቅሰዋል። በሂውማን ራይትስ ዎች የአፍሪካ ከፍተኛ ተመራማሪ የሆኑት ፌሊክስ ሆርን እንዳሉት የኢትዮጵያ አስቸኳይ ጊዜ አዋጅ በትንሹ ለ6 ወራት መንግስት የማይፈልጋቸው ማናቸውንም አይነት ንግግሮች እንዳይሰሙ እገዳ ጥሏል። አዋጁ ከዚህም ባሻገር ማናቸውንም ሰላማዊ እንቅስቃሴ ያፍኑ ዘንድ ለሰራዊቱ አባላት ተጨማሪ ስልጣን ሰጥቷቸዋል ብለዋል ፌሊክስ ሆርን። አፋይ በሆነው አዋጅ መሰረት በትንሹ ለ6 ወራት ሰራዊቱ በከተሞች ውስጥ በስፋት የሚሰፍር ሲሆን ሐሳብን በነጻነት የመግለጽ፣ የመደራጀት፣ የመሰብሰብና ሌሎች ባለም አቀፍ ህግጋት ገደብ የማይጣልባቸው መብቶች ሁሉ አደጋ ውስጥ ወድቀዋል። ለእንደዚህ ያሉ የመብት ጥያቄዎች የሚሰጠው ምላሽም ወታደራዊ የኃይል እርምጃ ሆኗል። ተቃውሞ ከተጀመረ አንስቶ በደህንነት ኃይሎች እየተፈጸመ ያለውን የሰብአዊ መብት ጥሰት በመዝገብ እያሰፈረው እንደሚገኝም ሂውማን ራይትስ ዎች አመልክቷል። አዋጁ በማህበራዊ ሚዲያዎች መረጃ መለዋወጥን፣ ከዲያስፖራ የሚተላለፉ የቴሌቪዥን ጣቢያዎችን መከታተልን፣ እጅን ለተቃውሞ ማጣመርንና ከሚዲያዎች ጋር ግንኙነት መፍጠርን የሚከለክል ሲሆን በተቃዋሚዎችም እንቅስቃሴ ላይ እገዳ እንደጣለባቸው በመግለጫው ተጠቅሷል። እንዲሁም ይሄው አዋጅ ማናቸውንም ተቃውሞዎች ከመከልከሉም በላይ በኮማንድ ፖስት ውሳኔ ዜጎች ያለ ፍርድ ቤት ትዕዛዝ እንዲታሰሩና እንዲሰቃዩ ይፈቅዳል ያለው ሂውማን ራይትስ ዎች እነዚህ ድንጋጌዎች በተለይ ከፍተኛ ተቃውሞ በተቀሰቀሱባቸው በሁለቱ ክልሎች በስፋት እየተፈጸሙ መሆናቸውን ገልጿል። የንግድ ድርጅታቸውን ለመክፈት ፈቃደኛ ያልሆኑ 50 ነጋዴዎችን ጨምሮ መንግስት ከአስቸኳይ ጊዜ አዋጁ ወዲህ 1600 ሰዎችን እንዳሰረ መግለጹን ያወሳው ሂውማን ራይትስ ዎች እስካሁን ማረጋገጥ ባይችልም ህገወጥ ግድያን፣ የጅምላ እስራትንና በደህንነት ኃይሎች የሚደረግ ዝርፊያን አስመልክቶ በርካታ ሪፖርቶችን እንደተቀበለ በሪፖርቱ አትቷል። አክሎም ከመስከረም መጨረሻ አንስቶ የኢንተርኔት አገልግሎት መዘጋቱን፣ በአገሪቱ ቀርተው ከነበሩ ጥቂት የፕሬስ ውጤቶች መካከል አንዱ የሆነውና አዲስ ስታንዳርድ የተሰኘው ወርሃዊ መጽሔት መዘጋቱንም አውስቷል። በደህንነት ኃይሎችና ማንነታቸው ባልታወቁ ታጣቂ ቡድኖች ግጭት መከሰቱንም ድርጅቱ ጠቅሷል። በአጠቃላይ በኦሮሚያና በአማራ ክልሎች ከተለያዩ ጊዜና ቦታ በርካቶች መገደላቸውን የሰብአዊ መብት ተቋሙ በዝርዝር አውስቷል። በአሁኑ ወቅትም በአስቸኳይ ጊዜ አዋጅ ስም ከዓለም አቀፍ ህግጋት ጋር የማይስማሙ ድንጋጌዎች ተፈጻሚ መሆናቸው የሰብአዊ መብት ጥሰቱን በማክፋት ሀገሪቱን ወደ ባሰ ቀውስ ይከታታል የሚል ስጋት እንዳላቸው የገለጹት ፌሊክስ ሆርን መንግስት እርምጃውን ዳግም ያጤነው ዘንድ አሳስበዋል። ለኢትዮጵያ ሳተላይት ቴሌቪዥንና ራዲዮ ለተጠናቀረው ዘገባ ደረጃ ሀብተወልድ ነኝ። በአንድ ወር ጊዜ ውስጥ 248 ሰዎች መገደላቸውን የሰብአዊ መብት ሊጉ አስታወቀ። ለዝርዝሩ አገኘው ጌታቸው። አስቸኳይ ጊዜ አዋጅ ከታወጀበት ዕለት ጀምሮ በመላው ኢትዮጵያ የሰብአዊ መብት ጥሰቶች ከበፊቱ በከፋ ሁኔታ ተባብሰው መቀጠላቸውን በምስራቅ አፍሪካ የሰብአዊ መብት ሊግ አስታውቋል። በተለይ በአማራና ኦሮሚያ ክልሎች በትግራይ ነጻ አውጪ የሚመራው የህወሓት ኢህአዴግ መንግስት ማንኛውንም የግንኙነት አማራጮችን ሙሉ ለሙሉ በመዝጋት ለዓለም ህዝብ በማይታይ መልኩ በድብቅ በአማራና ኦሮሞ ብሔር ተወላጆች ላይ ያነጣጠረ አሰቃቂ የጅምላ ጭፍጨፋዎችን እየፈጸመ ነው። በምስራቅ አፍሪካ የሰብአዊ መብት ሊግ መረጃ መሰረት በኦሮሚያ ክልል በደቡብና ምዕራብ ኦሮሚያና በአርሲ ዞኖች ውስጥ 248 ሰዎች በግፍ መገደላቸውን ሲገልጽ 3708 የሚሆኑት ደግሞ በእስር ቤት መታጎራቸውን በሪፖርቱ ጠቅሷል። ያልተጣሩ መረጃዎች እንደሚያሳዩት 1000 ሰዎች መገደላቸውን፣ ከ40 ሺህ በላይ ደግሞ መታሰራቸውን ድርጅቱ አስታውቋል። ካለፈው ዓመት ጀምሮ እየተቀጣጠለ የመጣውን ህዝባዊ አመጽን ተከትሎ የኢትዮጵያ መንግስት በዜጎቹ ላይ የሚፈጽማቸውን ግድያዎች፣ እስራትና የመብት ጥሰቶች ዓለም አቀፉ ማህበረሰብ ትኩረት ሊሰጠው ይገባል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን ጨምሮ ዓለም አቀፉ ማህበረሰብ በአገሪቱ የሚፈጸሙትን የሰብአዊ መብት ጥሰቶች በቸልታ ከማለፍ ይልቅ በድርጅቱ ህጎች መሰረት ሊያስቆማቸው ይገባል ሲል በምስራቅ አፍሪካ የሰብአዊ መብት ሊግ ጥሪውን አቅርቧል። የምስራቅና አፍሪካ ቀንድ የሰብአዊ መብት ጠባቂ ፕሮጀክት በበኩሉ በጋምቢያ ባደረገው 59ኛ መደበኛ ስብሰባው በምስራቅ አፍሪካ ቀጠና ከሚገኙ አገራት ውስጥ በተለይ በኢትዮጵያ የመብት ጥሰቶች በከፋ ሁኔታ ተባብሰው መቀጠላቸውን ገልጿል። መንጫ የያዙ አርሶ አደሮች እየተያዙ ነው። በሐረር ዙሪያ ወረዳዎች የሚገኙ አርሶ አደሮች መንጫ የተባለው ባህላዊ መሳሪያቸውን ይዘው ወደ ከተማና እርሻ ቦታ ሲሄዱ የአስቸኳይ ጊዜ አዋጁ ማንኛውም የጦር መሳሪያ መያዝ ይከለከላል በሚል መሳሪያቸውን ተቀምቶ የተወሰኑት ደግሞ መታሰራቸው ታውቋል። መንጫ በአካባቢ ማህበረሰብ ዘንድ ለእርሻ ስራና ለሌሎችም አገልግሎቶች ስራ ላይ የሚውል ሲሆን የአካባቢው አርሶ አደሮች ከቦታ ቦታ ሲንቀሳቀሱ ይዘውት ይዞራሉ።
በአምስተርዳም የድጋፍ ማሰባሰብ ዝግጅት ተካሄደ። ገሊላ መኮንን ዝርዝር አላት። በኔዘርላንድ የሚገኙ ኢትዮጵያኖች ወገን ለወገን በሚል መርህ ተሰባስበው ለወገናቸው ደራሽ መሆናቸውን በተለያዩ ዝግጅቶች ገልጸዋል። በኦክቶበር 30 2016 በአምስተርዳም ከተማ በተዘጋጀው ዝግጅት ላይ በከተማዋ በአቅራቢያ ከተሞች እንዲሁም ራቅ ካሉ ስፍራዎች በመምጣት ብዛት ያላቸው ኢትዮጵያኖች ተሳትፈዋል። ከተለያዩ ሃይማኖቶች የተገኙ የሃይማኖት አባቶች ባሰሙት ንግግርና ቡራኪ የተጀመረው መሰናዶ በተያዘለት መርሃ ግብር ተከናውኗል። በዝግጅቱ አስተባባሪዎች አማካኝነትም የወገን ለወገን ጊዜያዊ ግብረ ኃይል ወቅታዊ ዓላማና ቀጣይ እቅዶች ተዘርዝረዋል። ከተለያዩ የህብረተሰብ ክፍሎች በወቅታዊ የሀገራችን ጉዳይ ላይ ንግግሮችና ሐሳቦች ተሰንዝረዋል። ውይይትም ተደርጓል። ህይወታቸውን ላጡ ጉዳት ለደረሰባቸው የሻማ ማብራትና የህሊና ጸሎት ተደርጓል። ከጨረታና ከልዩ ልዩ ገቢዎች 11000 ዩሮም ገቢ ተገኝቷል። ገቢውም ጉዳት ለደረሰባቸው ወገኖች መርጃ እንዲሆን እቅድ ተይዟል። ከአስተባባሪዎች አንዱ የሆነውን ፍርዳወቅ ነጋሽን አነጋግረነዋል። ስብስባችን ከምንፈልገው በላይ ጥሩ ሆነዋል። ብዙ አበሾች ለመጀመሪያ ጊዜ ብዙ ኢትዮጵያውያን ትውልድ ኢትዮጵያውያን በቦታው ላይ ተገኝተው በጥሩ ኢትዮጵያዊነት ስሜት አሳልፈናል። ጥሩ ዝግጅት ከጠበቅነው በላይ ሆኗል። ሰዎችም እንደተደሰቱና እንደረኩ ገልጸውልናል። በቀጣይ አሁንም ጥሪ አድርገን ከዚህ በላይ ቁጥር ያላቸውን ኢትዮጵያውያን ሰብስበን ስለ ሀገራችን ወቅታዊ ሁኔታ ምን ማድረግ እንዳለብን ከኛ ምን እንደሚጠበቅ ምሁራኖችን፣ አስተማሪዎችን፣ ትልልቅ ሰዎችን ስለ ሀገራችን ብዙ እውቀት ያላቸውን ሰዎች እንዴት አብረን መኖር እንችላለን፣ እንዴት ነው ኢትዮጵያ በኢትዮጵያዊነቷ መቀጠል የምትችለው የሚል ውይይት አዘጋጅተን በሰፊው እንወያያለን ብለን እንጠብቃለን። ተመልካቾቻችንና አድማጮቻችን የዕለቱ የዜና ዝግጅታችን ይህንን ይመስል ነበር። ከቀሪው የኢሳት ዝግጅት ጋር መልካም ቆይታ። ሶማሊያ የሚገኙ በርካታ የመከላከያ ሰራዊት አባላት ትዕዛዝ አንቀበልም ማለታቸው፣ የሂውማን ራይትስ ዎች አስቸኳይ ጊዜ አዋጁን በተመለከተ ያወጣው መግለጫ፣ በአንድ ወር ጊዜ ውስጥ ከ240 በላይ ሰዎች መገደላቸውን የሰብአዊ መብት ድርጅት ማስታወቁ የሚሉት የዕለቱ አበይት የዜናው ርዕሳን ይሆናሉ። ጤና ይስጥልን ተመልካቾቻችንና አድማጮቻችን፣ ይህ የዜና ስርጭት ክፍለ ጊዜያችን ነው። ከዕለቱ ዜና ጋር አፈወርቅ አግደው ነኝ። ሶማሊያ የሚገኙ በርካታ የመከላከያ ሰራዊት አባላት ትዕዛዝ አንቀበልም በማለት ገሚሶቹ ሲጠፉ ሌሎቹ ወደ ኢትዮጵያ እንመለስም አሉ። ፋሲል አለም ዝርዝር አለው። የኢሳት ወታደራዊ የደህንነት ምንጮች እንደገለጹት በሶማሊያ በአፍሪካ ሰላም አስከባሪ ስም ያልታቀፉትና ላለፉት 4 ዓመታት ከአልሸባብ ጋር ሲዋጉ ከነበሩት ወታደሮች መካከል በመቶዎች የሚቆጠሩ ትዕዛዝ አንቀበልም በማለት አምፀው ከቆዩ በኋላ ከ70 ያላነሱት የጦር መሳሪያዎቻቸውን ሸጠው ባህር ተሻግረው ወደ አረብ ሀገራት ሲያቀኑ፣ ቀሪዎቹ ወደ አገሩ ከተመለሰው ጦር ጋር አብረን አንጓዝም በማለት ወደ ተለያዩ አካባቢዎች መበታተናቸውን ለማወቅ ተችሏል። አመጹ ለወራት የዘለቀ መሆኑን የገለጹት ወታደራዊ ምንጮች ወታደሮች ከሚያነሷቸው ጥያቄዎች መካከል በመከላከያ ሰራዊት ውስጥ ያለው ዘረኝነትና የክፍያ ሁኔታ ዋነኞቹ ናቸው። በአመጹ ውስጥ የተሳተፉት ወደ ኢትዮጵያ እንዲመለሱ ለማግባባት ሙከራ ተደርጎ የነበረ ቢሆንም ወደ አገራቸው ሲመለሱ ከፍተኛ ቅጣት እንደሚጠብቃቸው በመግለጽ ማግባባቱን ወታደሮቹ ሳይቀበሉት ቀርተዋል። ወታደራዊ የደህንነት ምንጮች እንደሚሉት ወታደሮች ትዕዛዝ አንቀበልም ማለታቸውን ተከትሎ የአፍሪካ የሰላም አስከባሪ ሆነ የመከላከያ ሚኒስቴር ለ3 ወራት ደሞዝ ሳይከፍሉ ቆይተዋል። በሶማሊያ ውስጥ 2 አይነት የኢትዮጵያ ጦር ያለ ሲሆን አንደኛው ጦር በአፍሪካ ሰላም አስከባሪ ወይም አሚሶም ስር መንግስት ማንኛውንም የግንኙነት አማራጮችን ሙሉ ለሙሉ በመዝጋት ለዓለም ሕዝብ በማይታይ መልኩ በድብቅ በአማራና ኦሮሞ ብሔር ተወላጆች ላይ ያነጣጠረ አሰቃቂ የጅምላ ጭፍጨፋዎችን እየፈጸመ ነው።
በምስራቅ አፍሪካ የሰብአዊ መብት ሊግ መረጃ መሰረት በኦሮሚያ ክልል በደቡብና ምዕራብ ኦሮሚያና በአርሲ ዞኖች ውስጥ 248 ሰዎች በግፍ መገደላቸውን ሲገልጽ 3708 የሚሆኑት ደግሞ በእስር ቤት መታጎራቸውን በሪፖርቱ ጠቅሷል። ያልተጣሩ መረጃዎች እንደሚያሳዩት 1000 ሰዎች መገደላቸውን ከ40 ሺህ በላይ ደግሞ መታሰራቸውን ድርጅቱ አስታውቋል። ካለፈው ዓመት ጀምሮ እየተቀጣጠለ የመጣውን ህዝባዊ አመጽን ተከትሎ የኢትዮጵያ መንግስት በዜጎቹ ላይ የሚፈጽማቸውን ግድያዎች፣ እስራትና የመብት ጥሰቶች ዓለም አቀፉ ማህበረሰብ ትኩረት ሊሰጠው ይገባል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን ጨምሮ ዓለም አቀፉ ማህበረሰብ በአገሪቱ የሚፈጸሙትን የሰብአዊ መብት ጥሰቶች በቸልታ ከማለፍ ይልቅ በድርጅቱ ህጎች መሰረት ሊያስቆማቸው ይገባል ሲል በምስራቅ አፍሪካ የሰብአዊ መብት ሊግ ጥሪውን አቅርቧል። የምስራቅና አፍሪካ ቀንድ የሰብአዊ መብት ጠባቂ ፕሮጀክት በበኩሉ በጋምቢያ ባደረገው 59ኛ መደበኛ ስብሰባው በምስራቅ አፍሪካ ቀጠና ከሚገኙ አገራት ውስጥ በተለይ በኢትዮጵያ የመብት ጥሰቶች በከፋ ሁኔታ ተባብሰው መቀጠላቸውን ገልጿል። መንጫ የያዙ አርሶ አደሮች እየተያዙ ነው። በሐረር ዙሪያ ወረዳዎች የሚገኙ አርሶ አደሮች መንጫ የተባለው ባህላዊ መሳሪያቸውን ይዘው ወደ ከተማና እርሻ ቦታ ሲሄዱ የአስቸኳይ ጊዜ አዋጁ ማንኛውም የጦር መሳሪያ መያዝ ይከለከላል በሚል መሳሪያቸውን ተቀምቶ የተወሰኑት ደግሞ መታሰራቸው ታውቋል። መንጫ በአካባቢ ማህበረሰብ ዘንድ ለእርሻ ስራና ለሌሎችም አገልግሎቶች ስራ ላይ የሚውል ሲሆን የአካባቢው አርሶ አደሮች ከቦታ ቦታ ሲንቀሳቀሱ ይዘውት ይዞራሉ። በአምስተርዳም የድጋፍ ማሰባሰብ ዝግጅት ተካሄደ። ገሊላ መኮንን ዝርዝር አላት። በኔዘርላንድ የሚገኙ ኢትዮጵያኖች ወገን ለወገን በሚል የሚገኘውና በዶላር ክፍያ የሚያገኘው ሲሆን ሌላው ደግሞ ይህን ኃይል ይጠብቃል ተብሎ ያለ አሚሶም ዕውቅና ሶማሊያ የተላከው ከ4000 በላይ ጦር ነው። አሚሶም በስሩ ላለው የኢትዮጵያ ጦር ትዕዛዝ ሲያስተላልፍ የኢትዮጵያ ጦር በፈንታው ትዕዛዙን በአሚሶም ስር ላልታቀፈው ጦር አስተላልፎ የተለያዩ ጥቃቶች ሲፈጸሙ የቆዩ ሲሆን ካለፉት 4 ወራት ጀምሮ ግን ይህ ጦር በቂ ደሞዝ ሳይከፈለን የነሱን ስራ መስራት አንችልም የሚል ጠንካራ አቋም በመያዙና የአሚሶም ትዕዛዝን ባለመፈጸሙ አሚሶም ለኢትዮጵያ ወታደሮች የ3 ወራት ደሞዝ ሳይከፍል ቆይቷል። መከላከያ ሚኒስቴርም በወታደሮች አመጽ በመበሳጨት የ3 ወራት ደሞዝ ያልከፈለ ሲሆን በመጨረሻም 4000 የሚሆነውን ወታደሮች ከሶማሊያ ለማስወጣት ተገዷል። ይሁን እንጂ ኢትዮጵያ ውስጥ ቤተሰብ የመሰረቱና በአብዛኛው የአንድ ብሔር ተወላጆች የሆኑት በብዛት ሲመለሱ በአመጹ የተሳተፉት በመቶዎች የሚቆጠሩ ወታደሮች ትዕዛዙን ባለመቀበል ሳይመለሱ ቀርተዋል። አንዳንድ ወታደሮች የሳፈሩበትን መኪና መሃል መንገድ ላይ ያቆሙ መጥፋታቸውንም ምንጮች አክለው ገልጸዋል። በሌላ በኩል ደግሞ ወሳኝ የሚባሉ የደህንነት አባላት መገደላቸው እንዲሁም ሶማሊላንድ በኢትዮጵያ ላይ ፊቷን ማዞሯ ሶማሊያ በሚገኘው ጦር ላይ ተጨማሪ ችግር ሲፈጥር መቆየቱን ምንጮች አክለው ገልጸዋል። አብዛኛው የደህንነት ስራ የሚቀነባበረው ሶማሊላንድ ውስጥ ሲሆን ሶማሊላንድ ከቅርብ ጊዜ ወዲህ በኢትዮጵያ ላይ ፊቷን ማዞሯ ታውቋል። ሶማሊላንድ የኢትዮጵያ ወታደራዊ የደህንነት አባላት ከአገሯ እንዲወጡ መጠየቋንም ለማወቅ ተችሏል። የአንድ ብሔር አባላት ብቻ ሶማሊላንድ ይመደባሉ። ይህ ችግር እየፈጠረ ነው በሚል ቅሬታ ያቀረበው የሶማሊላንድ ጊዜያዊ መንግስት ከ20 በላይ በኦነግ አባልነት ስም የተያዙትን ኢትዮጵያውያንን መልቀቁም የኢትዮጵያን መንግስት አበሳጭቷል። ኢህአዴግ በበኩሉ አሁን በስልጣን ላይ ያለውን የሶማሊላንድ መንግስት የሚቃወም የተቃዋሚ ኃይል በመደገፍ ላይ መሆኑ በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ አሻክሮታል። ሶማሊላንድ እንደ አገር ዕውቅና ባታገኝም ራሷን እንደ አገር በመቁጠር ከተለያዩ አገራት ጋር ግንኙነት ታደርጋለች። በአሁኑ ሰዓት በወኪልነት ከሚገኘው የቀድሞው የ14ኛው ክፍለ ጦር አዛዥ ብርጋዴር ጀነራል በርሄ ተስፋዬ ውጭ ሁሉም የህወሓት ባለስልጣናት ከአገሪቱ ለቀዋል። የኮሙኒኬሽን ሚኒስትሩ ጌታቸው ረዳ በቅርቡ ከቢቢሲ ጋር ባደረጉት ቃለ ምልልስ ከአሚሶም ውጭ የሆነውን ሰራዊት ከሶማሊያ ማስወጣታቸውን ገልጸው ነበር። አቶ ጌታቸው ለጦሩ መውጣት የሰጡት ምክንያት የገንዘብ እጥረት የሚል ነበር። በሶማሊያ ለረጅም ዓመታት የቆየው የአጋዚ ጦር ከወጣ በኋላ እየተመናመነ መምጣቱን ኢሳት በቅርቡ መዘገቡ ይታወሳል። በኢትዮጵያ የተደነገገው አስቸኳይ ጊዜ አዋጅ ተከትሎ የሰብአዊ መብት ጥሰቱ በስፋትና በከፋ መልኩ እየቀጠለ መምጣቱን ዓለም አቀፉ የሰብአዊ መብት ተሟጋች ገለጸ። ደረጃ ሀብተወልድ ዝርዝር ይኖረዋል። ሁማን ራይትስ ዎች ዛሬ ባወጣው መግለጫ በኢትዮጵያ የመብት ጥሰቱ እየከፋ መምጣቱን በመጥቀስ መንግስት አስቸኳይ ጊዜ አዋጁን ዳግም ሊያጤነውና ከዓለም አቀፍ ሕግጋት ጋር ተጻራሪ የሆኑ ድንጋጌዎችን በሙሉ ሊከልሳቸው ይገባል ብለዋል። በተቃዋሚዎች የመንግስት ህንጻዎችና የግለሰብ ንብረቶች መውደማቸውን ተከትሎ የኢትዮጵያ መንግስት እንደ አውሮፓውያኑ አቆጣጠር ባለፈው ጥቅምት 9 ቀን ለ6 ወራት የሚቆይ የአስቸኳይ ጊዜ አዋጅ መደንገጉን የሰብአዊ መብት ተቋሙ አውስቷል።
ባለፉት ጊዜያት የደህንነት ኃይሎች በመንግስት ፖሊሲዎች ላይ ተቃውሞ ባነሱ ሰልፈኞች ላይ በወሰዱት እርምጃም ከሁለት ክልሎች ብቻ በመቶዎች የሚቆጠሩ ሰዎች መገደላቸውንና በ10 ሺዎች የሚቆጠሩ መታሰራቸውን ሂዩማን ራይትስ ዎች ጠቅሷል። በሂዩማን ራይትስ ዎች የአፍሪካ ከፍተኛ ተመራማሪ የሆኑት ፌሊክስ ሆርን እንዳሉት የኢትዮጵያ አስቸኳይ ጊዜ አዋጅ በትንሹ ለ6 ወራት መንግስት የማይፈልጋቸው ማናቸውንም አይነት ንግግሮች እንዳይሰሙ እገዳ ጥሏል። አዋጁ ከዚህም ባሻገር ማናቸውንም ሰላማዊ እንቅስቃሴ ያፍኑ ዘንድ ለሰራዊቱ አባላት ተጨማሪ ስልጣን ሰጥቷቸዋል ብለዋል ፌሊክስ ሆርን። አፋይ በሆነው አዋጅ መሰረት በትንሹ ለ6 ወራት ሰራዊቱ በከተሞች ውስጥ በስፋት የሚሰፍር ሲሆን ሐሳብን በነጻነት የመግለጽ፣ የመደራጀት፣ የመሰብሰብና ሌሎች በዓለም አቀፍ ሕግጋት ገደብ የማይጣልባቸው መብቶች ሁሉ አደጋ ውስጥ ወድቀዋል። ለእንደዚህ ያሉ የመብት ጥያቄዎች የሚሰጠው ምላሽም ወታደራዊ የኃይል እርምጃ ሆኗል። ተቃውሞ ከተጀመረ አንስቶ በደህንነት ኃይሎች እየተፈጸመ ያለውን የሰብአዊ መብት ጥሰት በመዝገብ እያሰፈረው እንደሚገኝም ሂዩማን ራይትስ ዎች አመልክቷል። አዋጁ በማህበራዊ ሚዲያዎች መረጃ መለዋወጥን፣ ከዲያስፖራ የሚተላለፉ የቴሌቪዥን ጣቢያዎችን መከታተልን፣ እጅን ለተቃውሞ ማጣመርንና ከሚዲያዎች ጋር ግንኙነት መፍጠርን የሚከለክል ሲሆን በተቃዋሚዎችም እንቅስቃሴ ላይ እገዳ እንደጣለባቸው በመግለጫው ተጠቅሷል። እንዲሁም ይሄው አዋጅ ማናቸውንም ተቃውሞዎች ከመከልከሉም በላይ በኮማንድ ፖስት ውሳኔ ዜጎች ያለ ፍርድ ቤት ትዕዛዝ እንዲታሰሩና እንዲሰቃዩ ይፈቅዳል ያለው ሂዩማን ራይትስ ዎች እነዚህ ድንጋጌዎች በተለይ ከፍተኛ ተቃውሞ በተቀሰቀሱባቸው በሁለቱ ክልሎች በስፋት እየተፈጸሙ መሆናቸውን ገልጿል። የንግድ ድርጅታቸውን ለመክፈት ፈቃደኛ ያልሆኑ 50 ነጋዴዎችን ጨምሮ መንግስት ከአስቸኳይ ጊዜ አዋጁ ወዲህ 1600 ሰዎችን እንዳሰረ መግለጹን ያወሳው ሂዩማን ራይትስ ዎች እስካሁን ማረጋገጥ ባይችልም ህገወጥ ግድያን፣ የጅምላ እስራትንና በደህንነት ኃይሎች የሚደረግ ዝርፊያን አስመልክቶ በርካታ ሪፖርቶችን እንደተቀበለ በሪፖርቱ አትቷል። አክሎም ከመስከረም መጨረሻ አንስቶ የኢንተርኔት አገልግሎት መዘጋቱን፣ በአገሪቱ ቀርተው ከነበሩ ጥቂት የፕሬስ ውጤቶች መካከል አንዱ የሆነውና አዲስ ስታንዳርድ የተሰኘው ወርሃዊ መጽሔት መዘጋቱንም አውስቷል። በደህንነት ኃይሎችና ማንነታቸው ባልታወቁ ታጣቂ ቡድኖች ግጭት መከሰቱንም ድርጅቱ ጠቅሷል። በአጠቃላይ በኦሮሚያና በአማራ ክልሎች ከተለያዩ ጊዜና ቦታ በርካቶች መገደላቸውን የሰብአዊ መብት ተቋሙ በዝርዝር አውስቷል። በአሁኑ ወቅትም በአስቸኳይ ጊዜ አዋጅ ስም ከዓለም አቀፍ ሕግጋት ጋር የማይስማሙ ድንጋጌዎች ተፈጻሚ መሆናቸው የሰብአዊ መብት ጥሰቱን በማክፋት ሀገሪቱን ወደ ባሰ ቀውስ ይከታታል የሚል ስጋት እንዳላቸው የገለጹት ፌሊክስ ሆርን መንግስት እርምጃውን ዳግም ያጤነው ዘንድ አሳስበዋል። ለኢትዮጵያ ሳተላይት ቴሌቪዥንና ራዲዮ ለተጠናቀረው ዘገባ ደረጃ ሀብተወልድ ነኝ። በአንድ ወር ጊዜ ውስጥ 248 ሰዎች መገደላቸውን የሰብአዊ መብት ሊጉ አስታወቀ። ለዝርዝሩ አገኘው ጌታቸው። አስቸኳይ ጊዜ አዋጅ ከታወጀበት ዕለት ጀምሮ በመላው ኢትዮጵያ የሰብአዊ መብት ጥሰቶች ከበፊቱ በከፋ ሁኔታ ተባብሰው መቀጠላቸውን በምስራቅ አፍሪካ የሰብአዊ መብት ሊግ አስታውቋል። በተለይ በአማራና ኦሮሚያ ክልሎች በትግራይ ነጻ አውጪ የሚመራው የህወሓት ኢህአዴግ